ወላሂ ነው ማለት በጣም ቆሻሻ የነበረን ቦታ አሁን ወክስ አደርግ ለካ ይቻላል እንዴ እያልኩ ነው የሚሄደው። ምንድን ነበር የሚሰሩት አመራሮቹ፣ ባለስልጣኖቹ፣ ሚኒስትሮቹ ምንድን ነበር ይሰሩ የነበረው? የአፍሪካ መቀመጫ የሆነችውን አዲስ አበባን ተመልከት። ለምንድን ነው ያልቻልነው እስካሁን ድረስ? የአዲስ አበባን ቆሻሻ ማጽዳት ስንሰደብ የአፍሪካ ህብረት መቀመጫ ልትሆን አይገባም እስክንባል ድረስ የደረስንበት እኔ እናንተ የተቀመጥንበት 4 ኪሎ ይሄ ፒያሳ አካባቢ ደጃችሁን ይዘህ ሂድ ወደ ላይ እቺን አካባቢ ፒያሳን ብቻ እንኳን ይዘህ የተሰራው ተአምር አይደለም እንዴ? ለዘመናት አይቻልም ተብሎ ከግም ጋር ተስማምተን የኖርን ሰዎች ለካ በንጽህና መኖር ይቻላል፣ ለአይንም መጨነቅ ይቻላል፣ ጥሩ ኖሮም መኖር ይቻላል። ሰው ወሬ ላይ ነው ያለው፣ መንግስት ስራ ላይ ነው ያለው። ዛሬ ትልልቅ የአፍሪካ ህብረት ሳይሆን ዓለም አቀፍ ጉባኤዎች እንድናካሄድ እኮ መዲናችን አዲስ አበባ እኮ ጥሪ እየቀረበላት ነው። ይሄ እኮ እድል ነው፣ ይሄ እኮ መታደል ነው። ግን እስከ መች ነው ከድህነትና ከችግር ከቆሻሻና ከሌሎች ነገሮች ጋር አብረን ተስማምተን የምንኖረው? መንግስት ለነዚህ ሰዎች ተገቢውን ካሳ አላደረገም ወይ? አዲስ አበባ ላይ የተደረገ አዲስ አበባ ዩኒቨርሲቲ ያጠናው ጥናት ነበር። የሚገርም ነገር ነው መነግር። አዲስ አበባ ዩኒቨርሲቲ በዚህ አሁን ባለው በወንዝ ዳር ልማት የወንዝ ዳር ልማት እንደ ቀልድ እንዳታዩ። ወንዝ እንደዚህ ሆኖ ማየት፣ ወንዝ ዘንጦ ማየት እኮ ይቻላል። አሁን እኮ ተገንብቶ መዝናኛ ሆኖ ማልሚያ ሆኖ ተመልክተናል። ሳይሸት መኖሪያ ሆኖ ማለት ነው። ሳያጠፋን ማለት ነው። ልብ በል። የአዲስ አበባ ዩኒቨርሲቲ ላይ የተደረገው ጥናት በዚህ አማካይነት ይመጣ የነበረው ውሃ ብቻ አልነበረም ይላል። 2 ቆሻሻ አለው። አንደኛው የከተማ ቆሻሻ፣ ሁለተኛው ቆሻሻ ከሕክምና ተቋማት የሚወጡ ቆሻሻዎች ናቸው። የሕክምና ተቋማት ቆሻሻዎች ደግሞ አሁን አትክልት የሚያለሙ ነበሩ አንዳንድ ቦታ ላይ ቲማቲም፣ ቆስጣ ምናምን የሚያረጉ ያ ማለት ካንሰር ዴቨሎፕ እንዲያደርግ ያደርጋል። ከሕክምና ተቋማት የሚወጡት ቆሻሻዎች በሙሉ እነዛን ስትመገብ ካንሰር ዴቨሎፕ ለማድረግ እድል አለው ይላል ጥናቱ። ውሃ ወለድ በሽታዎች፣ ወንዝ ዳር የሚኖሩ ሰዎች ውሃ ወለድ በሽታዎች ይጠቃሉ። ይሄ ማለት ምን ማለት ነው? ሀገር አንድ አምራች፣ እኔ እናንተ አምራች ነን፣ አምራች ዜጋ ነን። እኔ እናንተ ወንዝ ዳር ያለ ነው። ሲምፕል ምሳሌ ነው የምሰጥ። ያንን በመጠቀማችን ምን ታመምን፣ ማምረት አቆመናል። መድኃኒት የሚገባው በዶላር ነው፣ ዶላር እንበላለን። ታመናል፣ ቤተሰብ ላይ ጫና እንሆናለን። ሎኬር ምን ያህል ችግርን መፍታት እንደሚችል እንደ አንድ ነገር ብቻ አይደለም መመልከት ያለብን። ዘርፈ ብዙ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ስነልቦናዊ ፍቺዎች ነው ያሉት።